አብዛኞቻችሁ የምታዩት ነገር ቢኖር ስኬቱን ነው። የሚያብረቀርቁ ከላምበርጊኒ እስከ ፌራሪ ያሉ መኪኖቹን፣ ዘመናዊ ዱባይ ላይ የሚገኙት ቤቱንና ቢሮውን፣ ከሉስ ቪተን እስከ ዲዮር ያሉ ሌክዠሪ የፋሽን ልብሶቹን እናም በስልኩ ስክሪን ላይ የሚደረጉ ፕሮፊታብል የሆኑ ትሬዲንጎችን ነው። ነገር ግን ከዚህ ሁሉ በስተጀርባ ማናችሁም የማታውቁት ያልተነገረ ጥቁር ገጽ አለ። ስለዚህ ሁላችሁም ስለ አቢ ማርሻል የማታውቁትና ያልተነገረውን ጥቁር ታሪክ ለማየት ሰብስክራይብ እና ላይክ በማድረግ ለሚቀጥሉት ደቂቃዎች አብራችሁ I might lose this challenge ከአንዴም 10-20 ጊዜ ሉዝ አድርገው እችላለሁ but I'm not gonna stop it። ብታምኑም ባታምኑም ዛሬ የምታዩትና ስኬቱ ሁላችንም የሚያስቀናን የኢትዮጵያ ትልቁ ፎሬክስ ትሬደር ማርሻል በአንድ ወቅት ለነገ የሚበላው ያጣ ተስፋው የጨለመበትና ከዚህ ድህነት እንዴት ልወጣ እችላለሁ በማለት ሌሊቱን በሙሉ በጭንቀት የሚያድር ወጣት ነበር። ማርሻል ስኬቱን በቀላሉ አላገኘው። የስኬት ጉዞው የጀመረው ካልተሳኩ ብዙ የቢዝነስ ስራዎች ነው። ትሬዲንግን ከመጀመሩ በፊት በተለያዩ ስራዎች ላይ ተሰማርቷል። ነገር ግን ማንኛቸውም ስኬታማ አልነበሩ። በወቅቱ የነበረው የማርሻል ትልቁ ፈተና ገንዘብ ማጣት ብቻ ሳይሆን የሚረዳውና ትክክለኛውን መንገድ የሚያሳየው ሰው አለመኖሩም ነበር። ያኔ ማርሻል ያለምንም መረጃና ያለምንም ድጋፍ ወደ ትሬዲንጉ ዓለም ሲገባ ብዙዎች ይሄ ነገር ቁማር ነው፣ ገንዘብህን ትበላለህና ይህ ነገር ኢትዮጵያ ውስጥ አይሰራም እያሉ የፎሬክስ ትሬዲንግ ስራውን እንዲያቋርጥና ሌላ ስራ እንዲሰራ ይገፋፉት ነበር። በእርግጥም እንዳሉት መጀመሪያ ላይ በጣም ብዙ ኪሳራዎችን አስተናግዷል። ነገር ግን በወቅቱ ማርሻል ምንም አይነት ሌላ አማራጭ ወይንም ፕላን ቢ አልነበረውም። ይህ ነገር መሳካት አለበት የሚል ቆራጥነት ብቻ ነበር በውስጡ የነበረው። ስለዚህ ደግሞ ደጋግሞ መሞከር ቀጠለ። ነገር ግን ትልቁ ለውጥ የመጣው ማርሻል ትሬዲንግን እንደ ስራ ሳይሆን እንደ ሳይንስ ማጥናት ከጀመረ በኋላ ነበር። ሌላው ትልቁ ህይወቱንና አመለካከቱን የቀየረው ነገርም ትክክለኛ የትሬደር ጓደኞችን ማፍራቱና ልምድ መለዋወጡ ነበር። በዚህ ሁሉ ረጅም የትሬዲንግ ጉዞ ማርሻል አንድ ነገር ተገነዘበ። ፎሬክስ ማለት የግራፎች ትንተና ብቻ ሳይሆን የራስን ስሜት መቆጣጠር መቻል እንደሆነም ተረዳ። ፎሬክስ ትሬዲንግን በደንብ ለማወቅና ለመረዳትም የተለያዩ ዩቲዩብ ቪዲዮዎችና መጽሐፍትን ማንበብና መረዳት ጀመረ። እናም እነዛ እንቅልፍ የሌላቸው ሌሊቶችና በሺዎች የሚቆጠሩ የትሬዲንግ ሰዓታት ማርሻልን ወደ እውነተኛ ማርሻልነት ቀየሩት። እናም ከዚህ ሁሉ ትምህርትና እንቅልፍ ያጣባቸው ሌሊቶች በኋላ ማርሻል የተረዳቸው የትሬዲንግ ህጎች እነዚህ ነበሩ። አንደኛ፣ keep it simple ወይንም ቀላል አድርጉት። እንደ ማርሻል ገለጻ ብዙ ሰዎች ትሬዲንግን በጣም ውስብስብ ለማድረግ ይሞክራሉ። ነገር ግን ዋናው ቁልፍ ቀላልነትና ዲሲፕሊን ነው። ሁለተኛ፣ 90% ሳይኮሎጂ እና 10% ቴክኒክ። አንድ ትሬዲንግ እንዲሳካ የሚያደርገው ነገር ያለህ ቴክኒክ ወይንም ስትራቴጂ ሳይሆን ያንተ የሳይኮሎጂ ጥንካሬ ነው። ትክክለኛ የሪስክ ማኔጅመንት ከሌለ ትሬዲንግ ላይ ለመቆየት አይቻልም። ሁሉንም ገንዘባችሁንም በአንድ ትሬድ ላይ አታፍስሱ የሚለውም የማርሻል ወርቃማ ህግ ነው። ሶስተኛ፣ ስሜትን መቆጣጠር። ስሜትን መቆጣጠርና የራስህን የትሬዲንግ ፕላን መከተልም ለስኬት የሚያበቃ ብቸኛው መንገድ ነው። አሁን ላይ አቢ ማርሻል በዱባይ ቁንጡ ቤቶችና ቁንጡ መኪናዎችን ይዘው የቅንጦት ህይወት እየኖረ ይገኛል። በተጨማሪም በመቶዎች ለሚቆጠሩ ኢትዮጵያውያን ወጣቶች የፎሬክስን ትምህርት እያስተማረ ይገኛል። ነገር ግን ሁሌም ልታስታውሱት የሚገባው ነገር ይህ ስኬት ተለፍቶበትና ተደክሞበት የመጣ ስኬት እንጂ በቀላሉ የመጣ ስኬት አይደለም። የማርሻል ታሪክ የሚያስተምረን አንድ ትልቅ ነገር አለ። የዛሬው ውድቀትህ ለነገ ስኬት መሰረት ነው። ነገሩ ቀላል ላይሆን ይችላል፣ ጊዜ ሊወስድ ይችላል፣ ነገር ግን መሳካቱ አይቀርም። ስለዚህ ለመሞከርና ለመውደቅ አትፍራ። አስተውል፣ ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ያላችሁን ማንኛውም ሐሳብና አስተያየትም ኮሜንት ላይ አሳውቁኝ። በቅርቡ 1000 ሰብስክራይብ ስንገባ ለእናንተ ለቤተሰቦቻችን ጊቫዌይ ስለምንሰጥ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። በቀጣይ በሌላ አስገራሚና አስደናቂ ስኬትና የቢዝነስ ታሪክ እስከምንገናኝ ባይ። Muchas gracias, afición. Este para vosotros. ¡Sí!